ነፂ እንጃኒ ካንቺ ፍቅር ይለኛል ማለት ነው። እዚህ በላይ ቀልዳለ እንዴ? አንተን እኮ እንደምኝ ነው አብረን እኮ ነው ያደግን። ለምን ጊዜ ሰጠሽኝ? አትይኝ እንድትይኝ እፈልጋለሁ። ጊዜ አንተ ቀልደኛ ነህ። ይሄን ሁሉ ጊዜ የኖርኩት ራሴን ገትቼ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ከመጣሁ ሚዲያው ላይ በጣም ቆየሁ። ዛሬ እንኳን የመጣሁበት ነገር ባለፈው እናንተን አስቀይሜያችሁ ነበር። ከኔ የማይጠበቅ ባህሪ ከናንተ ፊት ለፊት የማይሆን ተግባር አሳይቻለሁ። ታጋሽነትን ትቼ ከልጁ ጋር ተደባድቤያለሁ። እርግጥ ነው የልጁ ሁኔታ ቢያናድድም እኔ ራሴ መቆጣጠር ነበረብኝ። ያው ተለውጫለሁ ብዬ ባሰብኩበት ሰዓት ነው እንደዚህ ነገር የፈጸምኩት። እስካሁን ደግሞ ከሚዲያው ርቄ የቆየሁበት ምክንያት ሌላ ሀገር እንደነበረው ስራ ሂጂ ሳይሆን በአሁን እንኳን ትንሽ የማይመች ሁኔታ ውስጥ ነበርኩ በቤተሰብ ጉዳይና እዛ ላይ ነበር እና ባለፈው ደግሞ ልጁ እንደዛ ሲያወናብድ ምናምን ከናንተ ፊት ራሴን ማቆጣጠር አቅቶኝ የማይሆን አጉል ተግባር ፈጽሜ ነበር እና በዛ በባለፈው ባደረኩት ስል እናንተን ይቅርታ ለመጠየቅ ነው ዛሬ የመጣሁት። እና ደግሞ ሌላም ጉዳይ አለ። ያን ጉዳይ በኋላ ነግራችኋለሁ። እና ያን ኬዝ በተመለከተ ዮርዲን ወደ አዲስ አበባ ልኪያታለሁ። ምክንያቱም እኔ እህቴ እንደዚህ አይነት ልጅ ጋር ፍቅር ውስጥ እንድትገባ አልፈልግም። ለቤተሰቦቿ ክብር የሌለው ልጅ እንዴት እሷን ሊያከብራት ይችላል ብዬ እሷን ወደ አዲስ አበባ ልኪያታለሁ። እና ያን ከተመለከተ በኋላ በስልክም በቴክስትም የሆነ ዛቻ ምናምን ያደርጋል። እኔ ደግሞ እንዳልክለት ብሎ ካርጎኛል። ምንም መላክ አልቻልኩም። እኔ እንኳን በዛቻም ሆነ በምን የምፈራው ነገር የለኝም። ያው ምፈራ መስሎት ነው። እኔ ስንት ነገር ያሳልፍኩ ልጅ ነኝ እና እሷን ደውዬለታለሁ። እርግጥ ሴቶች እንትናቸው ከባድ ነው። እኔ በጥሩ ነገር አስቤው ለቤተሰቧ ይጠቅማል አይጠቅም የሚለውን ነገር ስለማቅ እሷን እንደዛ አድርጌ እንደ እህትም እንደምንም አድርጌ አውርቻት ነበርና እሷ ግን በእኔ ውሳኔ በቃ ደስተኛ አይደለችም። በቃ በጣም ቤተሰብ ጋር ተጨቃጭቄ ምናምን ነው ቤተሰብ እናሳምኜ ነው። በእሷ ፍላጎት እንኳን አይደለም ወደ አዲስ አበባ ሄደችው። በጣም ደብሯታል ታውቃላችሁ። እኔ እንኳን ስደውላ ስልክ አታነሳም ምናምን። እኔ እንጃ እንግዲህ እኔ ለእሷ በማሰብ ነው ያን ሁሉ ነገር ያደረኩት እንጂ ለእኔ የሚጠቅመኝ ነገር የሚጎዳኝ ነገር የለም። ህይወቷ የነገ ህይወቷ ነው። ነገ ህይወቷን ታስተካክልበታለች ብዬ ስላሰብኩ ነው ይሄን ያደረኩት። እና በቃ ብቻ እኔ እንጃ ስደውል ስልክ አታነሳም። እንደገና ደግሞ ለቤተሰብ ምናምን እሱ እንዳይደውልብኝ አይነት ሽትን የተናገረችው። እኔ በጣም በዚህ ከፍቶኛል። እሷን ለስንት ነገር ያሰብኳት ልጅ ስለነበረች በእንደዚህ አይነት ነገር እንዳትቀጭ ነው ከእህቶቻችን የምንማረው ነገር እሷ እንድታስተካክል ስለፈለኩ ነው ይሄን ያደረኩትና እንግዲህ ምንም ማድረግ አልችልም ከዚህ ወዲህ። እንደገና ደግሞ ዛሬ የመጣሁበት ምክንያት አንዲት ልጅ ነበረች ከልጅነት ጀምሮ ከአንደኛ ክፍል ጀምሮ አብራኝ የተማረች ልጅና የሚገርማችሁ አንድ ሰፈር ነበር። አንድ ላይ ነው ትምህርት ቤት የምንሄደው። ስንመጣም አንድ ላይ ነው። ከትምህርት ተመልሰን ራሱ አብረን ነው የምንጫወተው ምናምንና ከሷ ጋር በጣም ብዙ እንትን አሳልፈናል። እና አሁን ትምህርት ካቆም በጣም ቆየን ምናምንና ሌላ ሀገር ቆይታ መጣች። ከዛ ከመጣሽ በኋላ በቃ ድሮ ማቃት ልጅ አልነበረችም። በቃ በጣም ተቀይራለሽ፣ ቆንጆ ይሆናለሽ ምናምንና ሳያት በቃ እንጃ ምን ለማለት እንዳለብኝ አላቅም። ልቤ ደነገጠ። በጣም ወደድኳት፣ ሳልወዳት አልቀረም። እና ዛሬ ጠርቻታለሁ። እሷን በቃ ልጠይቃት ነው። በጣም ወድጃታለሁ። ከትናንት በፊት ነው ያየኋት እና ካየኋት ቀን ጀምሮ ልረሳት አልቻልኩም። እኔ እንጃ በጣም ሳልወዳት አልቀርም። እና እሷን እየጠበቅኳት ነው። እንግዲህ ቆይ እስኪ የምትለኝን እናያለን። ፍቅር ምናምን ጠይቃታለሁ። እስኪ አብረን እንግዲህ እንጠብቃት። ትመጭ እንደው ያር ሌት ተቀን ናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታቅፌ ትመጭ እንደው ያውቅ ክፍት ነው ደጃፌ አትቀርም እላለሁ በመላ በጥበብ ምን ቀን እየገፋ እድሜን ብታለ እንዴሽ አለ ናሽ ወይ አንተ አልተቀየርክም። እኔ አልተቀየርኩም። አንቺ ነሽ የተቀየርኩ። ግብልህ ዳልክ እንጂ ተመቸኛ። በጣም ዳንሽ አለሁልህ። አንቺ እንዴት ነው የተመቸሽ?
ተመቸኝ በጣም ብዙ ጊዜ። ድሮ እንደዛ መዳም እንዳልነበርሽ ነው እንደዚህ ያማረብሽ። አይ ማደግን እኮ በረከት ራሱ ተቀይሮ የለ እንዴ አንተ በእናትህ ጎርምስ ወስ ራሱ ማርያም በጣም እኔ ብቻ ነኝ ያልተቀየርኩ። አንተ ያው ነህ ግን ግብድዬ ሆነሃል አልተቀየርክም። አንቺ ደግሞ ቆንጆ ይሆንሻል ምናምን ተመችቶሻል። የእውነት እና እንዴት ነህ? ደህና ነሽ? አለ አሁንም እንደ ድሮ ደደብነሽ ትምህርት ላይ ትዝ ይልሻል እኔ ነበርኩ ማስቀዳሽ። አዋው በእናትህ አሁን ደስ አይደለሽ። እድሜያችን ሄደ እኮ ዳንዬ እድሜያችን ሄደ እንደቀልድ ቁም ነገር ላይ ይሳል። ሚጣራው ሳደገች እኮ እህቴማ ጎረመሰች። ጨነቻ አብረውን ተማሪዎችስ በእናትህ እነሱም ደህና ናቸው። በዚህ ብዙ ቻችን ተለያይተናል። እኛ በጣም ተለያይተናል። የሆነ ቀን እንደውም የሆነ እንትን አድርገን ብንገናኝ ደስ ይለኛል እያሰብኩ ነበር። እኔ ራሱ ማርያምን ደስ ይለኛል እንገናኛለን። እና አሁን ስራ እየሰራሽ ነው ወይስ ብለሽ? ስራም እየሰራሁ ነው እየተማርኩኝ ነው። እየተማርሽ ነው? አሪፍ አድርገሽ። አዎ በጣም እኔ ያው ስራ ነው የምሰራው እንጂ ትምህርት ካቆምኩ በጣም ብዙ ጊዜ ሆነ። እውነት የእውነት ጎበዝ ተማሪ ነበርኩ እኮ። ጎበዝ ተማሪ ነበርኩ። አልፎ እንትን እያልኩ ነው እንጂ ደደቦች ደግሞ እየተነሳን ነው። እና ነፂ ደህና ነህ? እንዴት ነሽ? አለሁልሽ። ለጥብቅ ጉዳይ ፈልግሻለሁ ስትለኝ እንኳን አስጨነቀኝ። አዎ ዛሬ ለጥብቅ ጉዳይ ነው የፈለኩሽ ነፂ። ለምንድን ነው ንገረኝ። እኔ ጃኒ እንዴት እንደምነግርሽ አላውቅም ነፂ። ብቻ ግን አንቺ የምትመለከችበት አንግል ሊደብርሽ ይችላል፣ እንዳይደብርሽ ይችላል። ዛሬ ለጥብቅ ጉዳይ ነው የፈለኩሽ። ንገረኝ። ይደብረኝ ድሮ ነፂ እውነቱን ንገረኝ ካልሽ ድሮ እንደምንም አለይሽም አንቺ እንጂ አብረን ስለነበርንም ይሁን አለቅን እንጂ አሁን ግን ባለፈው መጣሽ ሳይሽ ይመስለኛል ከትናንት በፊት ምናምን የመጣሽው እና መጀመሪያ ሰፈር ሻንጣ ይዘሽ ስትገቢ ያየሁሽ ነኝ። አንቺ አላየሽኝ ነበር እና ከዛ ጊዜ በኋላ ልረሳሽ አልቻልኩም። አልገባሽም? እንጃ ነፂ ወድጄሻለሁ። ሌላም ትጠላኛለህ። እኔ እንደሱ ልልሽ ፈልጌ አይደለም። እኔ እንደዚህ አይነት ወሬ ማውራት ራሱ አልችልበትም። እየቀለድኩ ነው በል። እየቀለድኩ አይደለም ነፂ። እዛ የምትለኝ ይገባኛል። አንቺ ላታስቢ ትችያለሽ፣ ግን እኔ ሶስቱን ቀን አይደለም። እውነት አንተ ልክ አይደለም። እየቀለድክ ነው። ፍራንክ ነው በልኝ በእናትህ። ይሄ ፍራንክ አይደለም ነፂ። እኔ እኮ እንደ ትልቅ ወንድሜ ነው ማይ። እውነት ይገባኛል። በጭራሽ እንደዚህ አስቤ ሁሉ አላውቅም። ይቅርታ ዳን፣ ግን ይሄን ምንም ማድረግ አልችልም። በቃ ካየሁሽ ቀን ጀምሮ ወደድኩሽ። ሶስቱን ቀን ሙሉ ስላንቺ ነው። እውነት በቃ ይቅርታ። እንደዚህ ብዬ እንትን ማለት ስላልፈልግም በዛ መንገድ እንድትተኛ አልፈልግም። በጣም ይቅርታ። ይገባኛል፣ ግን ለምን ጊዜ ሰጠሽኝ አትይኝ? እንድትተኝ እፈልጋለሁ። ጊዜ? አንተ ቀልደኛ ነህ። ይሄን ሁሉ ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይሄን ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ። ፍቅርን ምዬ ባልን ሁለተኛ ሰው አልቀርብም ሳልሆን እርግጠኛ ፍቅር ሕይወት መሆንም ባላጣም ግን ቸኩዬ